ቅዳሜ 8 ሰዓት ተኩል ሲል እንደምታውቁት ከቦርንማውዝ ጋር ወሳኝ የፕሪሚየር ሊግ ጨዋታ አለን ጀማው። ከዚህ በኋላ የፕሪሚየር ሊግ ጨዋታዎቻችን በሙሉ እያንዳንዱ ነው የምላችሁ የሞት ሽረት ትግል ሊደረግበት የሚገባ ጨዋታ ነው። ልክ እንደ ፋይናል እየተመለከትናቸው መሄድ ያለብን ጨዋታዎች ናቸው። ለአርሰናል የተሰጠው እንግዲህ ሬቲንግ ማለት ነው 72.2% ነው። ይህን ጨዋታ ያሸንፋል ተብሎ የተገመተው በሜዳና በደጋፊው ፊት እንደመጫወቱ መጠን፣ ከዛ በተጨማሪም ደግሞ አርሰናል እንደመሆኑ መጠን የሊጉ መሪ እንደመሆኑ መጠን እንግዲህ ይሄ ተሰጥቶታል። ለቦርንማውዝ 11.8 አካባቢ ነው የተሰጣቸው። ቀሪውን በአቻ ይጠናቀቃል ተብሎ ነው እየተገመተ የሚገኘው ጀማአ። በዚህ ጨዋታ ላይ እንግዲህ ሜዳ ላይ ላንመለከታቸው የምንችላቸው ተጫዋቾች አሉን። እንግዲህ ማርቲን ኦዲጋርድ አንዱና የመጀመሪያ ይመስለኛል። የኖርዌይ ብሔራዊ ቡድን አሰልጣኝ ዛሬ ሀሳብ ሰጥቷቸዋለሁ። እሱም እንዳለው ከሆነ በተለመደው ቦታ ላይ ተመሳሳይ አይነት ጉዳት አጋጥሞታል፣ ለተወሰነ ጊዜያት ከሜዳ ሊርቅ ይችላል የሚል ያፈተለከ መረጃ አቀብሏል። እንግዲህ ለጋዜጠኞች ማለት ነው። ይህንን መሆን ተከትሎ ኦዲጋርድ እንደማይኖር እኔ ካሁኑ ኮንፈርም አድርጌያለሁ። ከዛ ውጪ ግን ኤዜ ተመልሶልናል ጀማው። የቲምበርና የካላፊዮሪ ነገር እስካሁን እርግጥ የሆነ ነገር የለም ጀማው። ዛሬም ልምምድ መስራት አልቻሉም። ኢንካፔ የተረጋገጠ ነው ከዚህ ጨዋታ ሙሉ ለሙሉ ውጪ ነው። ለማንኛውም ይቅናን ጀማው። ቅዳሜ 8 ተኩል ቡድናችን ይመለስልናል። እስቲ ሀሳባችሁን አስቀምጡ፣ ግምታችሁንም ኮሜንት ሴክሽን ላይ አስቀምጡ። ስለስን ሊያልቅ ይችላል። ይመቻችሁ። እኔ ታዋቂ ፈረንጅና ሻምፒዮንስ ሊግ በመጣ ቁጥር ተሳቅቅ ያለቁ እኮ አንተ ሰውነት ያለቀ እኮ አንተ። ቅሌትና ውርደት ነው ትርፉ። በቃ ቅሌት ብቻ ቅሌት። አየን እኮ አንተ እንደው ወያላ እንደው ፈጣሪ ያክብርህ አንተ። እንደው አፈን በትከፍትብኝም አንተ ትሻለኛለህ። ኩልስታፍን ጠብቀህ ትሄዳለህ፣ ኩልስታፍን ጠብቀህ ትመለሳለህ ምናምን አንተ ትሻላለህ። አየን ሌላውማ እዛ እነ ቫንዳይክ ተወርቃሉ፣ በዚህ እነሱ ቦድ ሲንሸራተቱ ይውላሉ። ሊጉ መዋረዱ ነው። እንደዚህ እኮ በቃ ባለፈው 7 ጎል 8 ጎል ኖርማል ሆኖ ነበር። አሁን ደግሞ እቺ አዲስ ስታይል ነው፣ በዜሮ ሙከራ መውጣት ምናምን ማለት ለስሙ የዓለማችን ምርጡ ሊግ ድንቄም የዓለማችን ምርጡ ሊግ ኳስማ ቆየን እኮ አንተ። እንግሊዝ እያየን እኮ ተበድለን፣ እንግሊዝ ፕሪሚየር ሊግ ብቻ እያየን እኮ አይምሯችን ተገፍኖ ተበድለን እኮ ነበር። ኳስ እኮ አየን እኮ አየን ድንቅም የዓለማችን ምርጡ ሊግ። አነጋጋሪው የሚኬል ኦሊሴ ተግባር በዚህ ሰዓት እጅግ በጣም ድንቅ ብቃትን እያስመለከቱን ከሚገኙ ተጫዋቾች መካከል አንዱ የሆነው ፈረንሳዊ የባየር ሙኒክ የፊት መስመር ተጫዋች የሆነው ሚኬል ኦሊሴ ከቡድን አጋሩ ሙሲያላ ጋር አብሮ በሚጓዝበት ሰዓት ላይ የሚዲያ ግዳጁን ላለመስጠት ሲል ለመደበቅ ጥረት ሲያደርግ ታይቶ ነበረ። ታዲያ የሚዲያ አካላቶችም እንግዲህ ኦሊሴ የሚዲያ ግዳጁን መስጠት እንዳለበት አስተባብሮት እንግዲህ እንዲሰጥ አድርገውት ነበረ። ሙሲያላም እንግዲህ ለኦሊሴ እንዲመለስና ወደ ኢንተርቪው አብሮት እንዲቆም ሲያደርገው ተመልክተን ነበር። በይሳት በጣም ዘሞስ ናንቻላት ከሚባሉ ማለትም ደግሞ ይሄ በጣም ካልም ከሆኑና ለብዙ ነገሮች ግድ ከሌላቸው ተጫዋቾች መካከል ብዙም ፕሬሸር ከማይሰማቸው ተጫዋቾች መካከል አንዱ ሚኬል ኦሊሴ እንደሆነ ይታወቃል። ታዲያ ተግባሩን በጣም በርካቶችን እያነጋገረ ይገኛል። እናንተ ስለ ኦሊሴ ተግባሩን ተላላችሁ ሐሳባችሁን አጋሩኝ። የፕላስ ምልክት መጫን እንዳትረሱ። ሃሪ ማጉዌር ይሄንን በጣም አስገራሚ ንግግር ተናግሯል። ለራሱ ያለው ነገር በጣም ነው የሚለየው። ከዛ በፊት ግን ማለት ነው ቴሌግራም ላይ የዛሬዎቹን የአውሮፓ ሊግ ጨዋታዎች ማለት ነው ያባበደ ቀመር ተቀምሮላችኋል። ሙሌ ጆስዋን ይሄ ዩዘር ኔም ነው፣ ገብታችሁ መጫወት ትችላላችሁ። ሃሪ ማጉዌርም አሁንም ድረስ የዓለማችን ምርጡ ተከላካዮች ውስጥ አንዱ ነው ብዬ አስባለሁ። ይሄ ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። ጨዋታውን መጠናቀቂያ አካባቢ መሪነታችንን ለማስጠበቅ እንዲሁም ጎል ለማስቆጠር የምናደርገውን ጥረት ልዩነት መፍጠር እችላለሁ በማለት ተናግሯል። ለዚህ የሃሪ ማጉዌር ንግግር ምን ተሰማችሁ? ሐሳባችሁን ኮሜንት ላይ ኮፒ ሊንክ እና ፎሎ እንዳይረሳ። ጋይስ መሐመድ ቅዱስ ለሰንደርላንድ ጨዋታ ይደርሳል ተብሎ ሲጠበቅ ነበረ። ግን ዛሬ ሲመረመር ህመሙ እንዳገረሸበትና ለቀሩት 7 ጨዋታዎች እንደማይኖር በቃ በዚህ ሲዝን አይኖርም። እንዲሁም ለዓለም ዋንጫ ሀገሩን የማገልገል እንትኑ አጠራጣሪ ነው ተብሏል። እና ምን አይነት እድለ ቢሶች ነን ማርያም፣ ምን አይነት ማለት ነው። እኔ ለሰንደርላንድ ጨዋታ ይመለሳል ብዬ ማሬ በጣም ጓጉቼ ነበር፣ በጣም ማለት ነው። ምን አይነት እርግማን የገጠመው ቶተናም ዘንድሮ ማርያም። ለሰንደርላንድ ጨዋታ ይመለሳል ተብሎ የ7 ጨዋታ ህመሙ እንዳገረሸበት ተነግሯል፣ ተመርምሮ ማለት ነው። የክለባችን የኦዲጋርድ አፍቃሪ የሆነው ቴድኖዝ አርሰናል የባለፈው ጨዋታ ላይ ኦዲጋርድ አሪፍ ነበር አልነበረም ምናምን በሚል ሐሳብ ቪዲዮዎቹ ላይ በጣም ብዙ ሰዎች ኦዲጋርድ ምን እያየኸው ነው አይረባም እሱ ብቻ ምናምን ብሎ ኦዲጋርድ የአርሰናል ችግር ነው ብሎ የሚያምኑ የአርሰናል ደጋፊዎችና እሱ ደግሞ አንደኛ ኦዲጋርድ አፍቃሪ ነው
ከፍተኛ የሆነ አለመግባባት ተፈጠረ ማለት ነው። እኔ ላስታርቃችሁ፣ ምክንያቱም ከሁለታችሁም ጋር ስለምስማማ ማለት ነው። የአርቴታ አንደኛ ድክመት አርቴታ የምታወጡበት ሁሉም ችግሮች አሉ አይደል? የሚጀምረው ኦዲጋርድን አምበል ያደረገ ቀን። ይሄን ስላችሁ ግን ኦዲጋርድ ሜዳ ውስጥ እስካለ ድረስ ቀኝ እግር የሌለው ኦዲጋርድ ቢኖር ይሻላል ኦዲጋርድ ከማይኖር። ኤዜ ማንም ሰው አይተካው። እኔ ሁሌ ላይን አፕ ሰራ ማለት ኦዲጋርድንም ኤዜንም ሜዳ ውስጥ ለማስገባት በተቻለኝ መጠን ጥረት ዙቢሜንዲ ብቀንስ ይሻለኛል። ማርቲኔሊን ቀንሼ ሌፍት ዊንግ ኤዜን ባጫውተው ይሻለኛል። ለምን ኦዲጋርድንም ኤዜንም ሜዳ ላይ እንዳይ ማለት ነው። ምክንያቱም የኦዲጋርድ ጌሙን ቴምፖን ምኑን ኮንትሮል የሚያደርግበት መንገድ ፓስ ማድረግ ሳይችል ራሱን ፈልጓል። ጥቅሙ ይሄ ሽት ሲሆን ማለት ድክመቱ ደግሞ አርቴታ አምበል ብሎ የመረጠው ሰውዬ የአምበል ጸባይ የለው። ከዚህ በፊት ሰምታችሁኛል። ሜዳ ውስጥ አርቴታ ማለት ነው ኦዲጋርድ አይደለ? ይሄ ማለት ምን ማለት ነው? አርቴታ እንድንጫወት የሚፈልገውን አጫወት ኤቭሪ ሰከንድ ኦፍ ዘ ጌም 90 ደቂቃ አለ አይደል? በየሰከንዱ ኦዲጋርድ ነው የሚመራለት። ይሄ ማለት ታክቲካል አምበል ነው የመረጠው ማለት። እኔ ደግሞ በዚህ አልስማማ። ሜንታሊቲ ካፕቴን ነው መምረጥ ያለብህ፣ ቡድኑን የሚመራ ገባርለ። የአርቴታ እንዳለ ድክመቶች እመኑኝ ነው የምላችሁ። ቡድኑ ሜንታሊቲ ምናም ስትሉት ከአምበላቸው ነው የሚማሩት። አይን አፋር የሆነ ሚል አምበል ከተሸነፋችሁ በኋላ አርሰናል ተጫዋቾች የአርሰናል እነ ሉዊስ ኬሊ ምናም ጢባራ ማለት ተጫዋቾች ከተሸነፉ በኋላ ኦዲጋርድ ይከፋናል ብለው የሚያዝኑ ይመስላል ወይ? አይ በፍጹም አይዞሽ ችግር የለውም ነገ ይስተካከላል ምናም ብለው እንደውም እንዲያባብላቸው ይጠብቁበታል። አባባይ ነው ገባርለ። አምበል መሆን ያለበት ሰው ግን ማን ነው? ምትፈራው ሰው መሆን አለበት። አሰልጣኝህ በሌለበት ሰዓት አምበልህ አሰልጣኝህ ነው። አሁን ዴክለን ራይስ እና ጋብሪኤል ማጋሌዝን አስበው። ተሸንፈን አኩርፈው ጂም ውስጥ ሲገቡ ሉዊስ ኬሊና ማክስ ዳውመን ወሬ እያወሩ እንዲህ ብሎ ኮስተር ብሎ ቢያዩዋቸው ጋብሪኤልና ራይስ ወዲያውኑ ወደ ስፖርት ነው የሚገቡት። አምበሉ ሊፈራ ይገባል። አምበሉ የመምራት ሜንታሊቲ ያስፈልገዋል። ብዙ ነገሮች አሉ ይሄን ነገር የሚያስተካክለው ማለት ነው። በጣም ከምትጠብቁት በላይ የቡድኑ አርቴታ ዋንጫ የሚያመጣ ክፉ ጨካኝ የሆነ ሜንታሊቲ ያለው አሰልጣኝ ግን አምበል እንዲሆንለት የመረጠለት ሰውዬ የሱን ስሜት ወደ ተጫዋቾቹ የሚያስገባ አምበል አይደል። ቤስት ፍሬንዱ እኮ ካይ ሃቨርትስ ነው። እኛ ጋር ሌላ 3 ዓመት ቆይቶ ነበር ሃቨርትስ ከመምጣቱ በፊት 3 ዓመት ሙሉ ብቻህን ነበርክ። ቤስት ፍሬንድ የለህም። ሌላ ልክ እንዳንተ ሚል አይን አፋር ሰው ነው ቤስት ፍሬንዱ ገባርለ። ተሸንፈህ ጂም ውስጥ ጋብሪኤል ማጋሌዝ ኮስተር ብሎ ሲያየ የሚሰማን ስሜት ከዛ ከተሸነፍኩ በኋላ ጋብሪኤልና ራይስን አሳፈርኳችሁ ብለህ አንተ ነው ይቅርታ የምትጠይቃቸው እንደ ተጫዋች። የሚቀጥለው ጊዜ አሻሽላለሁ አንተማ ተፋለምክ እኔ ነኝ አሳፈርኩት ትላለህ። ኦዲጋርድ ሲሆንስ እሱም አሳፈረ አንተም አሳፈርክ፣ አንተ ታዝናለህ። ኦዲጋርድ መጥቶ ችግር የለውም ደህና ቀን ይመጣል ይልሃል። የአርቴታ ብቸኛ ድክመቱ ኦዲጋርድን ካፕቴን ማድረጉ። እመነኝ ነው የምልህ። በደንብ ዲቴል አስረዳለሁ ከፈለክ። ተናፋቂው ኃያሉና ተወዳጁ ክለብ ማንቸስተር ዩናይትድ ሰኞ ምሽት 4 ሰዓት ይመለሳል። የሰኞን ጨዋታ ጨምሮ ከፊቱ ያሉ 4 ጨዋታዎችን ገምተን ምን ያክል ነጥብ ሰብስቦ ከነዚህ 4 ጨዋታዎች የቻምፒዮንስ ሊግ ስፍራን ደልደል ብሎ ይቀመጥበታል የሚለውን እንገምታለን። ቀጥታ ወደ ግምታችን ቀድመን የምናገኘው እንግዲህ ሊድስ ዩናይትድ ነው። ሊድስ ዩናይትድ ትክክለኛ ላለመውረድ የሚጫወት ቡድን ነው። 15ኛ ደረጃ ላይ ቢቀመጥም 18ኛው ዌስትሃም ግን በ4 ነጥብ ብቻ ነው የሚርቀው። በደንብ ይታገላል ማለት ነው። እንዲሁም ደግሞ ኤፍ ኤ ካፕ አሸንፎ ነው የመጣው። ትንሽ አዛ ያደርገናል። ካውንተራችንን ቆንጆ አድርገን ተከላክለን ብሩኖ ደግሞ ቆንጆ አሲስቶችን አድርጎ 2-0 ጸዳ ባለ ውጤት አሸንፈ ነው 3 ነጥብ እንወስዳለን። ተረኛ ግባ ቸለለው ይልሃል። ቸለለው እንግዲህ ከኛ ጋር ከመጫወቱ በፊት ማንቸስተር ሲቲ ጋር ጨዋታ አለው። ጨዋታም ትንሽ የሚቀይረው ነገር ሊኖር ቢችልም እኛ ጋር ሲደርስ እነ ኤንዞ ይመለሳሉ ሆን ብሎ ማለት ነው። 2 ጨዋታ ብቻ ቀጡት ኤንዞ እና ሚድፊልዱ በስርዓቱን ይዞ እኛ ጋር ስለሚመጣ ትንሽ አዛ ሊያደርገን ይችላል። አዊ ነው ጨዋታውም አዛ ነው። ነገር ግን ተቸግረንም ቢሆን ቸልሲ ላይ 3 ነጥብ እንወስዳለን። ሶስተኛው ቲም እንግዲህ አርሰናል ነው ብሬንትፎርድ። ያው አርሰናል በሉት ሴት ፒስ ቲም ነው። ያራዳ ልጆች በጣም አዛ ነው እና ደግሞ
ካውንተር አታክ የምትረሱት አይመስለኝም። 3-1 ያሸነፉን ጨዋታ መከላከላቸው በጣም ቆንጆ የሚባል ቡድን ማለት ነው። ሶ ይሄ ቡድን ነጥብ የሚያስጥለን ይመስለኛል። የአራዳ ልጆች እዚች ላይ አቻ የምትባል ውጤት ያዙ። አቻ የመጨረሻው እንግዲህ በሜዳ በስርዓት ማገኛት ሊቬ ናት። የአራዳ ልጆች ሊቨርፑል በእርግጠኝነት ይሄ ጨዋታ ላይ ስንገናኝ ወይ 8ኛ አካባቢ ነው የሚገኘው ወይ ደግሞ በትክክል ከኔ ጋር ለቶፕ 4 እየተፎካከረ ወሳኙን ጨዋታ እያደረገ ነው የምንገናኘው ሊቨርፑልን ማለት ነው። ምንም ሌላ ነገር አይደለም። ቆንጆ 3 ነጥብ ወስድበታለሁ። ስለዚህ 10 ነጥብ በስርዓት እንወስዳለን ከአራቱ ጨዋታ ማለት ነው። ከዛ ደልደል አይደለም ሌላ ከደልደል የተሻለ ምቾት ላይ ቻምፒዮንስ ሊግ ላይ ደቅ ብለን ኔክስት ወደ ምን በለው ዋንጫ ወደ ነገስንበት ቻምፒዮንስ ሊግ እንጓዛለን ማለት ነው። ድል ኃያሉ ክለባችን ማንቸስተር ዩናይትድ ማን ለሊቨርፑል ማለት ነው በጣም ከባድ አመት ስለ በአመቱ መጨረሻ ሮበርሰንም ከሊቨርፑል እንደሚለያይ ነው ፋብሪዚዮ የዘገበው ማለት ነው። ሳላም ወጣ የክሎፕ ሂራ በቃ ማን ስለ አስበው አሁን ማን ይቀረው ከክሎፕ ቲም ውስጥ ከምታውቁት ቫን ዳይክ እና አሊሰን ይቀሩት ሌላው እንዳለ በቃ ወጥቷል። እዲ አሁን ራሱ ማለት ነው ኮናቴን ራሱ ሊያስፈርሙት ነው ኦሬዲ ማለት ነው። የተወሰነ ኮንትራት አቅርበውለታል ራሱ ፋብሪዚዮ ሊያስፈርሙት እንደሆነ ማለት ነው። ግን አሁን ምንድነው መሰላችሁ ሊቨርፑልስ የሚያስፈልገው ነገር የክሎፕ አይነት አሰልጣኝ ነው የሚያስፈልገው። ገብቷል? ቲም ቢልድ አፕ ማድረግ የሚችል አሰልጣኝ ማለት እንጂ ከስሎት ጋር እንዴት ነው የሚዘለቀው? እንደዚህ አንተ አይመጣውም እኮ እኔ በእርግጠኝነት ክሎፕን እንደዚህ በቀላሉ ማን ነው ስሎትን እንዲህ በቀላሉ ይለቁታል ብዬ አልጠብቅም። ይሁን ሊያስፈርሙት ይችላሉ። ይሄኔ ፍራቻ ነው። ማን ይሱይ ጀግና ራይት ባክ እግዚአብሔርን አይ ሚን ሌፍት ባክ ከትሬንት ቀጥሎ ብዙ አሲስት ያላት እቺ ቅመም እመቤቴን ሲያጠቃ ሲከላከል ሮበርሰን ማለት ነው። እኔ በቦታው በጣም ጀግና የሆነ የፕሪሚየር ሊግ ተጫዋች ነው።